ሀገር ማየት አለብን የሚል እሳቤ ነበር። 12ን አጠናቀቅ 33ቱን ኦርደር አድርገን ሞላን። ወደ ጅጅጋ ሲደርስ ስሜቱ እንዴት ነበር? ግን አንተ አስበህ ሆነው የበፊት እቅድ። ስለዚህ ጅጅጋ ዩኒቨርሲቲ ገባችሁ። እንደዚያ ብሎ የጅጅጋ ላይፍ ተጀመረ። አጠቃላይ ስለ ዩኒቨርሲቲ ቆይታ አቧራውን አይተው ልጆቻቸውን ይዘው የተመለሱ ወላጆች ሁሉ አሉ። ስለ እሱ ያለውን ነገርና ምን ገጠመኝስ ነበረ? እና ማረሳው አጋጣሚ ምን አለ መሰለህ፣ የምትገኘው ተመልካቾቻችን በመስሎ ሚዲያ ነው። ሳብስክራይብ፣ ላይክ፣ ሼር እያደረጋችሁ እንቀጥላለን ማለት ነው። ወደ ጅጅጋ ሲደርስ ስሜቱ እንዴት ነበረ? ማለት አንዳንዴ እዚህ አስቸጋሪ ነው፣ ሙቀት ነው ይባላል እና እሱ ሲደርስ መጀመሪያ እንዴት ነበር ስሜቱ? እና በዛውም ደግሞ ወደዚህ ከመጣ በኋላ ኢንጂነሪንግን አንተ አስበህ ሆነው የበፊት እቅድ ፕላኑ ነበር? ይጅሙሩ ይባላል 1-12 እሱ ነበር ወይስ ደግሞ የታጠፈበት ነገር እዛ ጋር አጫውተናል? ያው ጅግጅጋ እንደተመደቡ ሳውቅ በእርግጥ በፊት እዚህ ቅርብ አካባቢ ዩኒቨርሲቲዎች ላይ እንዳይደርሰኝ ይፈልግ ነበረ። ስንሞላ ራሱ ሩቆቹን ነው አስቀድመን የሞላን ከጓደኞቼ ጋር ማለት ነው። ለምን መሰለ በቃ የሆነ ሀገር ማየት አለብን የሚል እሳቤ ነበር። ራቅ ብለን ሄደን እንደዚህ ቻሌንጁን አናውቅም። ቻሌንጁን ሳይሆን ያሰብነው ራቅ ብለን ሄደን ቦታ ማወቅ አለብን ብለን አስበን ነበረ። እንደዚያ ነበር ያሰብነው እና ስንተኛ እንደሞላሁት አስታውሰው? ይሄን 6ኛ ነው የሞላሁት። 6ኛ ነው እንደዛ 6ኛ ነው የሞላሁት እና እዚህ ደረሰኝ። ወደዚህ ልመጣ ሳስብ አንድ ወታደር አጎት ነበረኝ፣ አባቴ ታናሽ ወንድም። እሱ ያውቀው ነበረ ጅጅጋ ኖሯል የተወሰነ ጊዜና ስለ ጅጅጋ ያለውን ነገር ነገረኝ። ልብስ ምን አይነት እንደሚያስፈልገኝ፣ ከተማው እንዴት እንደሆነ ምናምን የአየር ንብረቱ ነግሮኛል። ከዛ በኋላ ከዛ ከሞላሌ እዚህ የተመደቡ ልጆችን ማፈላለግ ነው። ደግሞ አጋጣሚ ሆኖ ከኔ ጋር የተመደበ የለም እዚያ ሰዓት። ሌላ ዩኒቨርሲቲ የሄዱት ከእኛ ትምህርት ቤት 6፣ 5 እንደዚህ ናቸው። እኔ ብቻዬን ነው እዚህ ደረሰ። እንግዲህ ያው ፈጣሪ ለበጎ ነው ብዬ ዝም ብዬ የሆነች ልጅ ያገኘው ስልኳን ቁም ነገር የምትባል ልጅ ናት። በጣም አመሰግናለሁ በዚሁ አጋጣሚ። እሷ ጋር ደወልኩኝ እና እቀበላለሁ አለችኝ። ቃጤራ ማታ ከሰዓት 10 ሰዓት አካባቢ ከአዲስ አበባ ተነሳን። ሌሊቱን ስንሄድ እዚህ 11 ጠዋት ነው የደረስነው። ጉዞ በጣም አሰልቺ ነበር። ረጅም ጉዞ የዛ ሰዓት የመጀመሪያ ማክሲመም የሄድኩት አዲስ አበባ ድረስ ነው። እዛ ሰዓት አስበው ከሰዓት 10 ሰዓት ነው የጀመርነው። እንደዚህ ስንሄድ በዛ ላይ ደግሞ በዚህ ጫት ነው እንትን ያው ጫት ይቅማል። እኔ በቃ በትንፋሽ ሆዴ በቃ እንደዚህ ተነፋ፣ ድሞት ደረስ እና አንዳንዴ ሙሉ ተጠራጠፉ ወዳልሆነ ቦታ ይሆን እንዲዞኝ እየሄዱ ያሉት ሁሉ ብዬ ግራ ገባኝ እና በቃ አንዳንዴ ይሆናል በቃ የተከሰተው ይከሰት የሚል ነገር እዚያ ድረስ ደረጃ ደርሻለሁ ማለት ነው። ምክንያቱም ጫት እኔ የዛ ሰዓት የመጀመሪያ ምንም አላውቅም። እኛ ጋር የለም እንደዚህ አልፎ አልፎ እንደዚህ ረዳቶች አካባቢ ምናምን ያሉ ሰዎች ናቸው የሚጠቀሙ። እንደዚህ አድርገን 11 ሰዓት እዚህ ሌሊት ስንደርስ ለኪዳን ሲሄዱ አጋጣሚ ወደ ኪዳነ ምሕረት ሲሄዱ አንድ መስቀሌ ከምትባል ጓደኛዋ ጋር ቁም ነገር ትባለች። ጠዋት ማለት ነው። ጠዋት ዘይዛ 11 ሰዓት ተኩል ላይ መጣ ተቀበለችኝ። ያው በዚያ ሲማር ተማሪ ነበረች። እዚህ ነበረች። ከዛ ተመድባይ ነበር። ከኛ በፊት የነበሩት 40 ምናምን ተማሪ ነበር ከኛ ትምህርት ቤት የመጡ ብዙ ነበሩ። ከዛ ያው ጅግጅጋ ገባን ማለት ነው። 11 ሰዓት ተኩል ኪዳነ ምሕረት በዚያው ገባን። ኪዳነ ምሕረት ይዘው የገቡ ነጠላ ያለውን ብሎ ትንሽ ሰግተው ነበረ። እኔ ደግሞ አጋጣሚ ነጠላ ይዣለሁ። ያው ሲያወጣኝ ውጪ ነበር ጠብቅ እና ተነሱ ጋር ኪዳን ገባው ማለት ነው። እንደዚያ ብሎ የጅግጅጋ ላይፍ ተጀመረ። ስለሱ ለመንፈሳዊ አገልግሎት እንመጣለን እስቲ። ስለዚህ ጅግጅጋ ዩኒቨርሲቲ ገባችሁ፣ ሲኖሮች ተቀበሏችሁ። እስቲ ምን እንዴት ነበር ማለት ቅድም ብያለሁ፣ የልጅነት ህልምህ ነው ኢንጂነሪንግ ወይስ ደግሞ ምንድን ነው የሚለውና ስለዚህ እስቲ ያለውን ነገር አጠቃላይ ስለ ዩኒቨርሲቲ ቆይታ። የዩኒቨርሲቲ ቆይቴ ያው እንዳልኩ ከቁም ነገር ተቀበለችኝ። እዛ ኪዳን ተደረሰ። ኪዳን ነበር። ከዛ መጣና አንድ ማሙሽ መኮንን የሚባል ልጅ ለሱ ሰጠችኝ አስገብታ ውስጥ። ከዛ እሱ ተቀበለ። በጣም ምርጥ ሰው ነው። በዚሁ አጋጣሚ አመሰግናለሁ ላደረገልኝ ነገር ሁሉ። 15 ቀን ከሱ ዶርም ተኛል።
መልመድ አልቻልኩም። ውጭ ከማሙሽ ጋር አንድ እሱ አልጋ ላይ ዶርም ተሰጥቶኛል እኮ ግን በቃ መሄድ መለየት ከብዶኝ 15 ቀን ከሱ ጋር ተኛው። ምግቡ ያው እንደምታውቀው ነው እኛ ጋር የለመነው ወይ ቀይ ወጥ ነው ወይ ነጭ ወጥ ነው አይደል? እንግዲህ ዩኒቨርሲቲ ደግሞ ቀይ አትለውም ነጭ አትለውም ሁሉም እንዳይከፋው የሚባል ከለር እና ያንን ሳይ መጀመሪያ ቀን ያስታውቀኝ ምናምን ላይ የፈተሸበት ጊዜ ነበረ። ያንን ሁሉ እንድለምደው አደረገኝ። ታውቃለህ እሱ በቃ እኛ ምንም አልሆንም ይኸው እየተጠቀምን ያለን ምናምን ፊቴ ይበላል ምናምን ዳቦዋን ብቻ ነው የሚበላ የነበረው። እንደዛ እያደረግን በደንብ አለማመደኝ 15 ቀን። ከዛ በኋላ ያው እኔም ለመድኩኝ። ዶርም ተሰጠን። ዶርም 6 ልጆች ነው የተመደብነው። ከዚያ መኖር ጀመር። ግቢው በጣም አቧራ ነበር። አቧራው እንደዚህ ነበር ወደ ሰማይ ይነሳ የነበረው። ምንም ዛፍ ምናምን የሚባል ነገር የለውም። እንደውም የዛ ሰዓት የሚገርም ልጆቻቸውን ይዘው የተመለሱ ወላጆች ሁሉ አሉ። አቧራውን አይተው እዚህማ ልጅን ትቻው ሄድም ብለው ይዘው ተመለሱ። ያው እኛ ቤተሰቦች ደግሞ እንግዲህ እንዴት ያሸኙንን ከተመለሱን ትልላል ታለ ለመመለስ እኔም አስቤ ነበር። አጎቴ አዲስ አበባ ያለው አጎቴ ሞገስ ይባላል። እሱ በጣም መከረኝ። 5 ዓመት በጣም ቀላል ነገሮች ትደርሳለህ ምናምን አለኝ። እንደዛ ነው እና እንትኑን በተመለከተ ሆቢን በተመለከተ ኢንጂነሪንግ በፊት በቃ መጀመሪያ ገና ምንድነው መሆን ትፈልጋለህ ይባላል ታጭቶ ያን ሲባል ራሱ ኢንጂነሪንግ ነበር የምለው ህልሜ ነበር። አዎ ፍላጎቴ ነበር በጣም። ከዛ ከገባን በኋላ ደግሞ ያው ፕሪ ኢንጂነሪንግ ተማር አንድ ሴሚስተር ሰከንድ ሴሚስተር ላይ በውጤት ነው የምንመርጠው። ምረጡ ስንባል ብዙ ሰው ሲቪል እንድመርጥ ሪኮመንድ አድርጎ የነበረ እኔ ሃይድሮሊክስን መረጥኩ። ያው ውሃ ነው። ውሃን በተመለከተ እንዳልኩ ያቺ ወንዟ ስላለ እሷን መሰራለሁ የሚል ፍላጎት ስለነበረኝ። መልካም እንግዲህ ዩኒቨርሲቲ ላይ ያለህ ያው በተለያዩ በጎ አድራጎት ስራዎችን እያገለገል ነበርና አንዱ ከዛ ውስጥ ያው የተማሪ ህብረትም ነው አይደለ? እስኪ ስለሱም ያለውን ነገርና ምን ገጠመኝስ ነበር? ያው ተማሪ ህብረት ላይ ብዙ ልጆች የነበርነው እውነት ለመናገር ብዙ ልጆች አሉ። ከኛ በፊትም የነበሩ በጣም ጠንካራ ወንድሞች አሉ። እንደውም እነሱን አርአያ ተከትለን ነው እኛ በቃ ማገልገል ሰውን ማገልገል በደንብ የለመድነውና አገልግሎት በጣም ሰፊ ነው። ብዙ ነገር ነው የሚጠበቅብህ። በአንድ በኩል ትምህርት አለ፣ በአንድ በኩል ስራ አለ። ልጆች ይታመማሉ፣ እነሱን ወደ ሐኪም ቤት እንወስዳለን። በተለያየ ኬዝ ከተማ ላይ የሚታሰሩ አሉ፣ እነሱን ሄደን እናስፈታለን። ደግሞ ያው የተለያየ መንፈስ ያማቸው አሉ። በየእምነቱ ሙስሊሙን በሙስሊም ክርስቲያኑን በክርስቲያን ሁሉም በየእምነቱ የሆነች አንድ ቦታ እንደ ተማሪ ህብረት አስፈቅደን ግቢውን እንትን እንዲሉ እዚያ ትሪት እንዲደረጉ በየእምነታቸው እናደርጋለን። እንደኛ እንደ ኦርቶዶክስ ደግሞ ያው ጸበል እንዲጠመቁ እናደርጋለን። እንደዚህ ብቻ ውስጣዎቹ በጣም ከባድ ናቸው። ስፔሻሊ ፈተና ሲደርስ ማለት የሚታመመው ሰው ነው የሚበዛው። ቴንሽንም ስላለ መሰለኝ ስትረሱም ስላለ መሰለኝ በጣም የሚታመም ሰው ነበረ። ብቻ እንደዚህ ያሉ ጫናዎች ነበሩ። እግዚአብሔር ይመስገን እንደዚህ ያው ተወጣ ነው በሚል እንላለን። እነዚህ ነገሮች ስታደርግ በጣም ማራሳው ገጠመኝ ይችላል ይማሩበታል ብለው ለወደፊት ይማሩ ተማሪዎች ዲዛይን ውስጥ እንዳይገቡ ብዙ ገጠመኞች ናቸው ያሉት። አንደኛው ለሊት 7 ሰዓት አካባቢ ነው አንድ ልጅ ታመመች። እሷን ከተማሪ ሰኩሪቲ ጋር ሆነን ካራማራ ሆስፒታል ወስደን እሷ እዚያ የተወሰነ የምትቆይበት ኬዝ ነበረ ሕክምና። እዛ ሰዓት አብዛኞቹ ተመለሱና እኔና ዶርሚተሪ የምትቆጣጠረው ፕሮክተር ከዛ በኋላ የዶርም አልጎች 2 ልጆች ብቻ እና እኔ ቀረን። መድኃኒት ተሰጥቷት እዛ ስንመለስ የግድ እሷን ዶርም ማድረስ ነበረብን። ከዛ ይዘን ስንሄድ ያለችው ጂ+1 ላይ ነው። ስቲሩን ለማውጣት የግድ ለ2 ለ3 ለመያዝ አልመቻለም። ልጅቷ ትንሽ ግዙፍ ነገር ነች። እሷን አዝዬ እየወጣሁ እያለሁ መሀል ላይ ስቲሩ ላይ መስላው ላይ መሀል ላይ ስደርስ በቃ አልቻልኩም፣ አቃተኝ፣ ለወድቅ ደረስኩ ማለት ነው። ብቻ እንጂ ያን ስቲሩ ልቀርጌ በቃ ስማአ ወልድ ጭንቀቱ አሁን ራሱ ሳስበው የመጣብኝ እና የእሷ ልጅ አይረሳኝም። ሌላው አስቄ ነገሮች ብዙ ነገሮች አሉ። አንድ ልጅ ዶርም እንደዚህ በመስኮቱ ብቅ ይባልና በመስኮቱ ብቅ ብሎ ሲሸና ደረስንበት። ዶርም ላይ መስኮት አለ በውጭ በኩል እዚያ ላይ ብቅ ብሎ ሲሸና ደርሰንበት። ከዛ በኋላ ምን ቢሆን ጥሩ ነው ለምን እንደዚህ ታደርጋለህ ብለን የዲሲፕሊን ኮሚቴ ያለው ወደ ዲሲፕሊን ኮሚቴ ወስደን ለምን እንደዚህ ያደረግ ተማሪ አይደለም ንጽህናን አጠብቅም ለምን ነው እኔ እኮ ትንሽ ነገር ነች ነው
እና ብዙ ነገር ነበር። አመሰግናለሁ። መልካም እንግዲህ የምንገኘው ተመልካቾቻችን በመስሎ ሚዲያ ነው። ሳብስክራይብ፣ ላይክ፣ ሼር እያደረጋችሁ እንቀጥላለን ማለት ነው። ዩኒቨርሲቲ ያለህ ግቢ ጉባኤም እንደተከታተልክ መረጃ አለኝና ወደዚያ እንድትቀላቀል ያደረገህ ምንድን ነው? እንዴት ተቀላቀልክ ወደዚያ እና ያለውን ነገር እስኪ ስለ ግቢ ጉባኤ አጫውተው። እኛ ብቻ ሳይሆን የመጣው ቀን ማለት ነው። በጣም ጥሩ